ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልን። እንዴት ናችሁ? እኔ ሰላም ነኝ። እነዚህን ውህዶች ደግሞ ዛሬ ለፊት የሚሆኑ ይዤ መጥቻለሁ። 3 አይነት ውህዶች ናቸው። ቡና፣ ቤት የተዘጋጀ ቡና ነው ያደረኩት፣ አብሽ፣ ከዛ ማር። እናንተ ግን በነስኮፊም እንዳገኛችሁ ቡና መጠቀም ይቻላል። እና እነዚህን ውህዶች አብረን እየጨመርኩ ታያላችሁ። አንድ ማንኪያ ቡና፣ አብሽ፣ አንድ ማንኪያ አብሽ ከዛ አንድ ማንኪያ ቡና ደግሞ ጨምራለሁ። አንድ ማንኪያ ቡና ይጨምራል። ማንኪያዋ ትንሽ ስለሆነች ሁለት እያደረኩ ነው። ትንንሾች ናቸው ማንኪያዎች። ከዛ እንደገና ማር እጨምርበታለሁ። ማር አደርጋለሁ። አብሽ አረቦች እኔ ሳያቸው አብሽ እያፈሉ ነው የሚጠጡ። ያው ጠረኑን ትታችሁት ማለት ነው። እና አብሽ ብዙ ጥቅም እንዳለው ለፊታቸው ለምንድን ነው ስላቸው ፊታችን ቆንጆ ነው የሚያደርገው ብለው አብሽ አፍልተው ይጠጡታል። ግን እነሱ ጠረናቸው ጥሩ አይደለም። ፊታቸው ግን በጣም ጽድት ነው የሚል ያምራል። እኛ ይሄን እንጠጣለን ለፊት ጥሩ ነው የሚሉኝና አብሽ ጥቅም አለው ልላችሁ ፈልጌ ነው። በመጠጣትም ያው ሽታውን ከተቋቋማችሁት ማለት ነው። እና ይሄው ማር አድርገን አብሽ እና ቡና አድርጌ ቡና እኔ በቤቴ ውስጥ በፈጨሁት ቡና ነው። እና ከዛ በጣም እንዲህ አድርጌ አዋህደውና እንደምታዩት አዋህጄ በደንብ አድርጌ ካዋሃድኩት በኋላ ፊቴ ላይ አደርገዋለሁ። ፊቴ ላይ አቆይቼ ከዛ ትንሽ ከ30 ደቂቃ በኋላ ካቆየሁት ከ30 ደቂቃ በኋላ ቀስ እያደረኩ ፊቴን አሸዋለሁ። ፊታችሁን ታሹታላችሁ ማለት ነው፣ ቀስ እያደረጋችሁ። ምክንያቱም ፊታችን ሴንሲቲቭ ፓርት ነው። ጀስት ቀስ እያደረግን ስክራፕ ነው፣ ያው ለፊት ስክራፕ አይደለ። ቡናው ሸከር ያለ ነው ያደረኩት። ለምን በደንብ እንትን እንዲልልኝ ብዬ ማለት ነው። ይሄንን ቢያንስ በሳምንት አንዴ፣ በሳምንት 2 ከቻላችሁ እያደረጋችሁ ተጠቀሙት። ይጠቅማል። ሌሎችም እንዲሁ ይጠቅማሉ ያልኩትን ይዤላችሁ እመጣለሁ። ተጠቀሙ። ለሁሉም ሰው በየትኛውም አካባቢ ላለ የሚገኝ ነው። ውበታችንን መጠበቅ ግዴታ ነው፣ ከዚህ ፀሐይ ጋር ማለት ነው። ስለዚህ የተለያዩ ነገሮች ያመጣላችኋለሁ ውዶቼ፣ ተከታተሉኝ። ሰብስክራይብ አትርሱኝ። ሼር፣ ኮፒ ሊንክ አድርጉልን። አመሰግናለሁ። ሰላማችሁ ይብዛ በያላችሁበት። እግዚአብሔር ሰላም ይስጠን፣ ለዓለም ሁሉ ሰላም ያደርግልን። እወዳችኋለሁ። ለኮሜንትም አድርጉልን፣ ከታች የምትፈልጉትን ጠይቁን። አመሰግናለሁ። ሰላም ሁኑልኝ። ቻው ቻው። እዛ ከተቀባችሁ በኋላ ያው መታጠብ ነው በቀዝቃዛ ውሃ፣ ሳሙና ባይኖር